የኢትዮጵያ ቤተክርስቲያን ከወንጌል ይልቅ በዜማ ነው የተሰበከችው። ዜማ ነው የሰበካት። ቢያም ህልውና የቤተክርስቲያናችን ህልውና የቤተ ጉባኤ ህልውና ነው። እኛ ደግሞ ሊቃውንት ደቀ መዛሙርት እነዚህ አቋቋም በነገራችን ላይ የቤተክርስቲያኗ ታላቁ አሁን ሰፊውን አገልግሎት የያዘው አቋቋም ነው። ሰፊውን አገልግሎት እንደውም የኢትዮጵያ ቤተክርስቲያን ከወንጌል ይልቅ በዜማ ነው የተሰበከችው። ዜማ ነው የሰበካት። በረሃ ብትሄዱ ሰባኪ ወንጌል አታገኙማ። እስቲ ሂዱ፣ በአርማጭሆ በረሃ ሂዱ፣ በወሎም ባለው በረሃ ሂዱ፣ በጎጃም ባሉት በረሃ ሂዱ፣ በጎንደር ባለው በረሃ ሂዱ። የብሉይ ኪዳን መምህር ታገኛላችሁ። ገጠር ላይ የሚሰብክ የለም። አንድ ያቋቋም መምህር ግን ታገኛላችሁ። አንድ የዜማ ልጅ ግን አለ። ኢትዮጵያ የቀናችሁ በቅዱስ ያሬድ ዜማ ነው። ዜማ ነው የሰበካት። በዜማ ነው እስካሁን የቆየችው። እንደውም አሁን ሰባኪያን ብቅ ስንልስ መናፍቃኑም አብረው ብቅ አሉበት። እንደው በጣም ይደንቃል በእውነት ለምን እንደሆነ ይገርመኛል። ከዚያ በፊት በዜማ ተወጥራ ስትኖር ለምን ነበረ መናፍቃኑ ተለጉሞ የኖሩት? ይገርማል። መንፈስ ቅዱስ በሊቃውንቱ ያደረ በዜማ ይሰብከው ነበር ህዝቡን ማለት ነው። ስለዚህ በገጥሩ ያለችው ቤተክርስቲያን መዝሙር ሳይቆምባት አታድርም። መዝሙር የሚቆም ካጣች እንኳን ወርሃ በዓል የሚቆም ግን አታጣም። ይሄንን ካጣች ግን በጣም ቤተክርስቲያኗ ተዳክማለች ማለት ነው። በብዙ ጠረፋማ ያሉ አብያተ ክርስቲያናት እነዚህ ሊቃውንት ይፈልጋሉ። አሁን እነዚህ ሊቃውንት ስለዚህ እነዚህ ሊቃውንት ደግሞ ማፍራት የሚችሉ መምህራን አሉ። ሊቃውንቱም አላችሁ። ቤተክርስቲያን አሁን እየጠበቀቻችሁ ነው እናንተን። ማን መጥቶ ይቁመኝ እያለች፣ ማን መጥቶ ያገልግልብኝ እያለች ብዙ አብያተ ክርስቲያናት እጆቻቸውን ዘርግተው ነው ያሉት።